የቻናል ቤተሰብ ተከታታዮች እንዴት አላችሁ? ዛሬም አዲስ ወንዞችን መልሶ የማልማት መልሶ ለቱሪዝም ምቹ ማድረግ መልሶ የሃይድሪክ ፓወር መጠቀም መርሃ ግብር ተጠናክሮ ቀጥሏል። ዛሬ አዲስ ፕሮጀክት ጠቅላይ ሚኒስትሩ ዶክተር አብይ በተገኙበት ተመርቋል። ይህ ሎጅ በተለይ ደንዲ ሎጅ ተብሎ የሚታወቅ በኦሮሚያ ክልል የሚገኝ ነው። አዝ በፊት እናስታውሳለን ለጎ ሐይቅ ወይም ሎጂ በወሎ ዞን እንደተመረቀ ዛሬ ደግሞ በኦሮሚያ ክልል የሚገኘው ደንዲ ሎጂ በይፋ ተመርቋል። ጠቅላይ ሚኒስትር ዶክተር አብይ በተገኘበት ግብጽን እያሳበደ ይገኛል። በርካታ ወንዞች ለልማት እየዋሉ ይገኛሉ። በተለይ መንጭ የሃይድሮኤሌክትሪክ ፓወር ማመንጫ አሁን ደግሞ ሎጂ በዚህ መልኩ ወንዞችን ጠቅላይ ሚኒስትር ዶክተር አብይ እያሳደደ እንግዲህ ለልማት እየተጠቀመባቸው ይገኛል። በርካታ ወንዞቻችን ለልማት እየዋሉ ለቱሪዝም መስህብነት እየዋሉ ይገኛሉ። ሰላም ይቅደም፣ ልማታችን ይፋጠን እላለሁኝ። በዚህም ደማቅ አቀባበል እንደተደረገላቸው በተንቀሳቃሽ ምስል በይፋ ተመልክተናል። ውድ ቻናል ቤተሰብ ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ልብ እንበል እዚህ ጋር አንድ ነገር ከተመለከቱኝ ቀዳሚ እመቤት ዝናሽ ታያቸው በርካታ ትምህርት ቤቶችን አስመርቀዋል። የጠቅላይ ሚኒስትር መለስ ዜናዊ ሚስት 4 ቢሊዮን ብር በላይ ካፒታል እንዳላት አፍሪካ ኒውስ አውጥቶታል። ለሀገራችን ምን መሰረተ ልማቶች ወይም በጎ አድራጎች ሰራች የሚለውን ጥያቄ እንድናነሳ ያስገድደናል። ለመተችት ጊዜ ባይኖር መልካም ነው ላለው ይህን እንደ አብነት ያነሳውትኝ የ4 ቢሊዮን ዶላር እንግዲህ ካፒታል ያላት ባለሀብት ለሀገሯ አንድ በጎ አድራጎት የሰራችው የለም። ካለም በኮሜንት ብታስቀምጡልኝ መልካም ነው እላለሁኝ። ይህን ልልበት የቻሉበት ዋነኛ ምክንያት ሲሰሩ ማድነቅ፣ ሲያጠፉ ደግሞ በሀሳብ መሞገት መልካም ባህላችን እንዲሆን የሚለውን ለማስታወስ ያክል ነው። በዛሬው ሚያዝያ 11 2018 ዓመተ ምህረት ደንዲ የቱሪዝም መስህብነት የሆነው ሎጂ በይፋ ተመርቋል። በዚህም ለመዝናኛነት ለቱሪዝሞች እንግዲህ የቆይታ ጊዜያቸውን ለማራዘም ምቹ ሁኔታ እንደሚፈጠር ነው የተመላከተው። በተለይ ሎጁ ከፍተኛ ቦታ እንደሆኑ መጠን ዝቅተኛ ያሉት የወንዞችን እና የሀይቆችን ሎጂ በተለይ ምቹ እንደሆነ ነው የተገለጸ የሚገኘው። በዛሬው ዕለት በኦሮሚያ ክልል የሚገኘው ደንዲ ሎጂ ከፍተኛ የሆነ ቱሪዝም መስህብነት ይሆናል ተብሎ ተስፋ የተጣለበት ነው። በደቡብ ወሎ ዞን የተመረቀው በተለይ ሎጎ ተብሎ የሚታወቀው ሐይቅ የተመረቀው ሎጂም እጅግ ከፍተኛ የሆነ መስህብነት እንደሚሆን ይጠበቃል። አሁን ደግሞ ይሄ በሁለተኛ ደረጃ በዛሬው ወር በያዝ ነው በሚያዝያ ወር ተመርቋል። ቀጣይ በዚህ ሚያዝያ ወር ሳያልቅ ደግሞ ምን ፕሮጀክት እንደሚያልቅ በጉጉት የምንጠብቀው ነው የሚሆነው። አንድ ነገር እዚህ ጋር ማንሳት ያስፈልጋል ደጋግመን መቼስ ልማት ሲኖር የት መጣ የሚለውን ጉዳይ እንድናነሳ ያስገድናል። ሀገሪቱ በርካታ ፕሮጀክቶች እየሰራች ነው። በተለይ ሎጆች፣ እንዲሁም ኮሪደሮች፣ ፋብሪካዎች እነዚህ ሁሉ ብር የት መጣ የሚለውን እንድናነሳ ያስገድደናል። መንግስት አለመስረቁን በይፋ ስለሚያመላክት ነው። የሚዘርፍ መንግስት ቢሆን ብሩን ከማሸሽ ውጭ መሰረተ ልማቶችን እንደዚህ በግልጽ አንመለከትም ነበር። በዛሬው ዕለት የተመረቀው አንዱ ሎጂ የዚህ የልማት አጋር ነው። ከጥቂት ቆይታ በኋላም የለቀቀዋል። በተለይ ስለ መስኖ ፕሮጀክት በተለይ በበቆሎ ምርትነት ከፍተኛ ትኩረት ተሰጥቶት እንደ ስንዴ እየተሰራበት ይገኛል። በተለይ ለምግብነት ባለፈ ለእንስሳት አስተዋጽኦም እንደሚውል ነው የተገለጸ የሚገኘው። በተለይ ተረፈ ምርት የሚባለው የበቆሎ የስንዴ ተረፈ ምርት ለግብርና አስተዋጽኦ በተለይ ለእንስሳት እርባታ ከፍተኛ አስተዋጽኦ እንደሚውል ጠቅላይ ሚኒስትሩ መዝብ በፊት ገልጸዋል። አሁን ሪሳይክል እየተደረገ ይገኛል። ሀገራችን በእንስሳት በቀንድ ከብት በአፍሪካ ቀዳሚ መሆኗ ይታወቃል። ግን ዘመናዊን የተከተለ አልነበረም። ይህን እንግዲህ ጠቅላይ ሚኒስትር ዶክተር አብይ በቀዳሚነት ትኩረት ሰጥቶ እየሰራ ይገኛል። እኔ ግን ከሚገርመኝ አይናችን ገልጥን ብንሰራ ምናል ለጦርነት ጊዜ ከምናባክን በርካታ እኔ በጣም ይገርመኛል። ህወሓት ጊዜውን ለምን ያባክናል? የትግራይ ወጣቶችን ስለምን ያስጨርሳል? ይህን ያሉ ወንዞች እስካሁን ድረስ መኖራቸውን እያየን አሁን እኮ ያለፈበት ፋሽን ነው። ጦርነት፣ ውጊያ፣ ስልጣን ምናምን ያለፈበት ፋሽን እኮ ነው። ድህነት ታቅፈን ስለ ጦርነት የምናወጅበት ጊዜ አይደለም። አሁን ያለንበት 21ኛው ክፍለ ዘመን የሰለጠነ ነው። ነጮች ሄደው ዛሬ ስለ ፖለቲካ አይደለም ያወሩት። ሰልጥነው የሰለጠኑበት ዋነኛ ሚስጥር ብር ስላላቸው ነው። እኛ ድህነት ታቅፈን በቀን 3 ጊዜ ሳንበላ የኖርንበት ጊዜ በርካታ ዓመቶች አልፏል። አሁን የተሻሻለበት ምግብ ወደ ራስ መቻል የመጣንበት ጊዜ ነው። ይህ ደግሞ ከድህነት ወደ አፍሪካ ተምሳሌት የምንሆንበት ጊዜ ሩቅ አይደለም። በተለይ ሰላማችን አጽንተን ወደ ልማት ሙሉ ልብ ብንከተል በተለይ በጣም የሚገርመው ኢትዮጵያ በዕዳ እየከፈለች እንዳለች ስንቶቻችን እናውቃለን? ህወሓት አሸክሟት ሄደው የዕዳ ማት ዛሬ መንግስት እየከፈለ ይገኛል። ህወሓት በቢሊዮን ዶላር ሀገሪቱን አስታቅፏት ሄደው ይህ ለህዝብ ለሀገር የማያስብ ጨካኝ ድርጅት መሆን ስለሚያመላክት ነው። ህወሓት
ነቀርሳ ነው፣ የሀገር ሸክም ሆኖ የቆየ ነው። ስለዚህ እንሰልጥን፣ ሰላማችን እናጽና፣ እንስራ፣ እንለወጥ። ጦርነት ፋሽን አይደለም፣ ኋላ ቀርነት ነው። የስልጣኔያችን ዋነኛ ተምሳሌት የሚሆነው ልማትና ሰላማችን ስናጸና ነው። በሁለቶች ብቻ ነው እድገት ሊመጣ የሚችለው። ወደ ቻናል ተከታታዮች ሰላም ቀን ይሆንላችሁ። ዛሬ አዲሱ ሎጂ ተመርቋል። ወንዞቻችን በርካታ መኖራቸውን ያመለክታል። ቀጣይ ወንዙስ የቱን የሚሆን ነው? አብረን እንመለከታለን። የመደጋገፍ ወይ ሙቹዋል ቤኔፊት የሚባለው አንዱን የሚጠቅም ምርት አለ። ከሰው የተረፈ ምርት ደግሞ ለእንስሳት የሚውልበት፣ የእንስሳት አስተዋጽኦ ደግሞ ማህበረሰቡ ተጠቃሚ የሚሆንበትን እባካችሁ ልማት ራዕያችን ይሁን፣ ሰላማችን እናጽና። በዋነኛነት ሀገራችን ገና ያልተነካ ሀብት እንዳላት ያመላክታል። በተለይ ወንዞች አሁን በዚህ አመት እኔ በጣም ከተመለከቱኝ በርካታ ወንዞች መኖሩን በግልጽ ያየሁበት እነዚህ ሎጆች በሚመረቁበት ሰዓት ነው። ይህን ያህል ወንዞች አሉን። እኛ ወንዞቻችን ሳናቅ ግብጽ ግን በስርዓት ወንዞቻችን ታቅ ነበር። ለዛ ነው የሀገራችን ሰላም እያናጋች እጇን አዘልቃ እያስገባች የሚገኘው። ዛሬ እንግዲህ በርካታ ወንዞቻችን አይናችን እየገለጥን እንጠቀምበት። በርካታ ወንዞች የአፍሪካ አዋሳኝ ሀገሮች እየፈሰሱ ይገኛሉ። ይህን መንግስት በዋነኛ ትኩረት ሰጥቶ እየሰራ ይገኛል። ትላልቅ ወንዞች አሉን። ከአባይ በተለይ ከአባይ ያነሰ ከአባይ የበለጠ እያልን ከምንዘምርለት አባይ አሁን ጀምረነዋል። ቀጣይ ገባር ወንዞችም አሉን። እንጠቀምበት፣ እናልማ። ጦርነት አይጠቅምም። ውድ ቻናል ተከታታዮች በዛሬው እንግዲህ አዲስ ሎጂያችን ነው። ቀጣይስ የትኛው ሎጂ ይመረቅ ይሆናል? አብረን እንከታተላለን።